የጠቅላይ ሚኒስትር አብይ አህመድ ንግግር ጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነው አለችም። የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን ጦርነት አጀንዳ ምክንያታዊ ለማድረግ ያቀረበ ነው ሲሉ ተቹም። የኤርትራ መንግስት ቃል አቀባይ ማክሰኞ ጥር 26 ቀን 2018 ዓ.ም ምሽት በኤክስ ገጻቸው ላይ ባሰፈሩ ጽሁፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት ክብር ሜዳሊያ ሊሰጥ ይገባ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከርን የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄን በማንሳቱ እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቀ በኋላ የኤርትራ ጦር ኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ ሲሉ በሁለት መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑን ገልጿል። በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸውን እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎችን እንደወደሙ እና እንደዘረፉ ለምክር ቤቱ አባላት ተናግሯል። እነዚህን ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክቶች መላካቸውና አክለውም ይህንን ጸብ ተፋፍመው ወደ የፕሪቶሪያው ስምምነት እንዴት ህወሓት ሳይጠፋ እንዴት ትግራይ ሳትወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ ላይ ደርሰው ብሏል። ከዚያ ኃይል ጋር ሆነው ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እየሰሩ ያሉት ሲሉም ከሰዋል። ስለዚህ የጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነ የብልጽግና ፓርቲ አስቀያሚ መለያ የሆነው የማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዡ በትግራይ ጦርነት እየተካሄደ በነበረበት ወቅትና ጦርነቱ ከቆመ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርብ ነበር ብለዋል። የኢትዮጵያ መንግስት አመራርና ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽ በአገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበረ በህዝብ የሚታወቅ መሆኑ ይታወሳል ሲሉም በኤክስ ገጻቸው ላይ ጽፏል። ጠቅላይ ሚኒስትሩ በፓርላማ ባደረጉ ንግግር የዘረዘሯቸውን ጉዳዮች ርካሽና ውሸት ሲሉም አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት የሚል ሽፋን በኤርትራ ላይ ሊከፈት ያቀደውን የጦርነት አጀንዳን ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉም ወቅሰዋል። የማነ አስከትለውም ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱት የእስራኤል ከሶሪያ በወረራ የያዘቻቸውን የጎላ ከፍታዎችን ጉዳይ ጠቅሰዋል። አብይ በማብራሪያቸው ላይ ስለ መንግስታቸው የቀይ ባህር ጥያቄን እንደ ብሔራዊ አጀንዳ እንደሚገነዘበውም ተናግረዋል። ኤርትራ የጎላ ተራራን የያዘችው ለብሔራዊ ደህንነቴ ለህልውና ችግር ይገጥመኛል ብላ ስላመነች ነው ያሉት አብይ አክለውም ጠቅላይ ሚኒስትር ቀይ ባህር እና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም ሲሉ ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር የማግኘት የምትፈልገው የቢዝነስ ህግ እንደሆነም ተናግረዋል። በባህር በር ምትክ ታላቁ የኢትዮጵያ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻን ሊቀርብ እንደሚችል ጠቁመዋል። ይህ ካልሆነም በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችልም አስረድተዋል። የኢትዮጵያ ህዝብ ያለው በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው እያለ ነው ሲሉም መንግስታቸው አቋሙን ገልጿል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ አሰብ ወደብ አየር ማረፊያ መንገድ ነዳጅ ማጣሪያ መገንባቷንም አስታውሰዋል። ለእኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይ ለማስቀረት ስለማይቻል ወደማይፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ብለዋል። አብይ የጠቀሱት የጎላ ከፍታዎችን ምሳሌ ያነሱት የኤርትራው ማስታወቂያ ሚኒስቴር ይህ ጉዳይ በመነሳቱ የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን የግዴለሽና ህገወጥ ጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነ ጽፏል። እንዲያው የብልጽግና ፓርቲ መሪ በኤርትራ ላይ የያዘው ግድያ ግዴለሽ እና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ በዚሁ ንግግሩ ላይ የጎላ ከፍታዎችን ምሳሌ ሲያነሳ ጨዋታውን በራሱ አጋልጦታል ብለዋል። ከፕሪቶሪያው ስምምነት መፈረም ወዲህ ግንኙነታቸው እየሻከረ የመጣው የኢትዮጵያና የኤርትራ አጀንዳቸው ሌላኛው ሲወነጃጀሉ አንዳቸውን ሲወነጅሉ ተዋል።
ሳምንታት በፊት የፌዴራል ፖሊስ የኤርትራ መንግስት በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች ልኳቸዋል ያላቸውን የጦር መሳሪያዎች በቁጥጥር ስር መዋሉን አስታውቋል። ኤርትራ ግን ይህ ውንጀላን ውድቅ አድርጋለች። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም